አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልሱን ታውቃለህ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የራሳቸው ትተው ወደ እኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በቃጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቃኘት አድርገን ነው እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር። በጣም ከምታስቢ በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ፣ ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበረና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኬት ወድቄና የሆነ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሬም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራሴ የሆነ መንገድ ነበረ ህይወትን የምታይበት የምትመራበት። በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም የእውነት ግን ማንም። በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ እባላለሁ፣ እሺ ቀስ ስላለሁ ከዛ ማንም አይዘኝም። ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል። እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢ በላይ። ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ኬጂ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ አስለመድከው፣ ትሬንድ አደረከው፣ ካልቸር ሆነ ይሆናል የትምህርት ቤቱ እንትን። ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ። ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ።
ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ የሆነ ውጊያ ነገር የሚጀመር ይመስለኛል ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ ስለዚህ ለምናት ውጣና ሞክሮ ምናምን አለች ከዛ ከሆነ ፋሚሊ ሜምበር ጋር አሜሪካ ተመለስኩኝ እንደገና ሰርቼ እንደገና ተመለስኩልሽ ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም ይመለሳሉ ብሎ ሲያቅፉኝም ለራስ ሲል ዝም ብሎ በቃ ዝም ብሎ ተመልሶ ደግሞ ለሚያጣው አላለቀሱም በተለይ ወንድሜ አላለቀሰም ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው ምን ያህል ቤተሰብ ነው ያለ ስንተኛ ልጅ ነህ እኔ አንደኛው ትልቁ ነኝ ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው ከኔ በታች አይ ቲንክ 8 ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው definitely እንደው እንዴት ነው እንደ ታላቅ ወንድም ለነሱ አራያነትን የምታሳየው በምንድን ነው ትቀጣቸዋለህ ትመክራቸዋለህ እኔ እንኳን በመቅጣት አላምንም እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ እኔ እማምነው ምሳሌ መሆን ነው ምሳሌ ሆኖ መገኘት ተጽዕኖን መፍጠር እነሱ ላይ እህቴ አሁን በጣም ኮንፊደንት ነች እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር በቃ እናንተ አሁን እንደዚህ ማድረግ አለባችሁ መጸለይ ያለባችሁ ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቀዋል በጣም ቫይራል ሆኗል ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን it's just ኮፒ አድርጋለች አይተዋለች ኤነርጂውን ነው ወንድሞቼ እንዳለ ስፖርት ይሰራሉ አሪፍ ሰውነት ነው ያላቸው ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር ከዛ ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት ከዛ ወደ አሜሪካ ሄድክ ነው ወደ ካናዳ አሜሪካ ቆየሁኝ ለ2 ወር ምናምን ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ መጠጥ ቤት ነበር የምሰራው ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው በጣም የሚያስፈራ አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው because አንዴ ተናግረው ካልሰማሽ ይናደዳሉ ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ እንደዚህ ብዬ ነበር የምሰማቸው ጆሪ እንደዚህ ቻድንጌ ማለት ነው ከዛ የመስማት አቅሜ ዳበረ ምናምን ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት ረጅም ሰዓት ነው የምሰራው ለዛ እድሜ አይደል በካሽ ነበር ክፍያው ምናምን ጠበቃ ከጓደኛዬ ጋር ነበርኩኝ ጠበቃ አናገርኩኝ እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ የዛኔ ዶናልድ ትራምፕ ነበር መሰለኝ ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው የኔ ግን ያንተ ግን ከባድ ነው ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም እንዳለ አሜሪካ የነበሩ ሰዎች አሜሪካ መኮንጅ የምትበልጠው ኧረ ተው ስተታት ስራ ኧረ እንዳጠፋ ምናምን ተብያለሁ ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው በመኪና በባስ ምናምን በምንም ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹክ አለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላቅም ግን ራሴን ሰማሁኝ ተመስገን ራስ መስማት እኮ ትልቅ ነገር በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው $5000 ይዤ ነበረ የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለ አንዱን ያጠራቀምኩ በደንብ 12 ሰዓት ነው በቀን ለ6 ቀን የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብርጄ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ሊደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ለአንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ ፊልም ያበላል ሙሉ ዓለም ሴቶቹን ያበላል ወንዶቹን ይበላል
ቆንጆ ነው ያበላል። ጥሩ ሁላችንም ያበላል። ለጨዋታ ነው ፈናን ያለው ባለው ሐሳብ ላይ ምን አይ ሁላችንም በሚለው እንስማማለን። ሁላችንም ሁለተኛ ፊልምሽ ነው። የፊልም ኢንዱስትሪ እንዴት ነው ላንቺ? እንዴት ምን አይነት አቀባበል አደረገልሽ? ማሬ ላይ ነበርሽ አይደል መጀመሪያ? አዎ እዛ ላይ እኮ ብዙ ሰዎች ዘፈኑን የወደዱት ባንቺ የተነሳ ነው ይባላል። አይ ቴንኪው ነው እኮ የሚባለው። አመሰግናለሁ። በሷ የተነሳ ዘፈኑን የወደዳችሁ እሱ የመጀመሪያሽ ከህዝብ ጋር ያስተዋወቀሽ ክሊፕ የሙዚቃ ቪዲዮ ነው። እንዴት ወደዛ ቪዲዮ መጣሽ? አጋጣሚ ከሱ ጋር ሀገር ፍቅር ቲያትር ነበር የተገናኘ ነው። አንተዋወቅም ነበር። እንዳየሽ ምን አለ ማሬ አለ ሊል የሚችለው ይሄንን ነው። ዘፈኑን ሰርቶ ጨርሶታል። በዛ አይ ኦዲዮ ተለቆ ነበርና ከዛ በፊት ቸርነት ፍቃዱ የሚባል አለ እሱን ያስተዋወቀን። ከዛ የዛለት በብሉቱዝ ላከልኝ ዘፈኑ። ማሬ ለመሆን ተዘጋጀሽ። ከዛ በኋላ ይሄ ዘፈን ይመጣኛል አልሽ። ዘፈኑ ስትሰኙ አብሬ እዚህ ዘፈን ውስጥ ብገባ ምንም ችግር የለውም ብለሽ አሰብሽ ማለት ነው? እንደዛ ብያ ይሰራው። ከዛ በኋላ ግን ሰዎች አሁን በሱ ዘፈን ማሬ ይሉሻል መንገድ ላይ ወይ ምናምን አለ? በደንብ ቅጽል ስሜ ማሬ። እሺ ማሬ። አቤት